ሰላም ዩቲዩብ እኛ ኢቲኤች ሪያክቶች ነን። በጎኔ የሥራ ባልደረባዬ ናፊያድ አለ። በጎን ደግሞ ሹሼው ወይም ደግሞ በትክክለኛ ስሙ መሃሪ የምንለው አለ። ዛሬ የመራረጥናቸው ቪዲዮዎች አሉ። እነዛን ቪዲዮዎች ሪያክት እናደርግባቸዋለን። የሳቀ ሰው ቅጣቶች አሉ። ከነዛም ውስጥ ለምሳሌ አንዱን ንገረን እስኪ። ውሃ በብርጭቆ መጠጣት አለ። ኩርኩም አለ ማለት ነው። መኮርኮም አለ። ለዛሬ አዲስ ጀማሪ ስለሆነ የተወሰኑ ቅጣቶችንና የተወሰኑ ቪዲዮዎችን ነው ይዘን የመጣ ነው። እናንተም ሰብስክራይብ እና ላይክ በማድረግ ተባበሩ። ወደፊቱ ያው ገንዘብ ሲመጣ እኛም አብረን እንለወጣለን። ወደፊት ከዚህ የተሻለን ቪዲዮ ይዘን እንመጣለን። ሌትስ ጎ ወደ ቪዲዮአችን። አሁን ወደ ቪዲዮ እንሄዳለን ማለት ነው። ከዛ በፊት ግን ያው የሳቀ እንደሚቀጣ እናውቃለና ስለዚህ ውሃ ባፋችን መያዝ አለብን ማለት ነው። መጠጣት አይቻልም። ያልኩት ይጥፋል አልኩኝ። ኧረ እኔ አሁንም ቢጠፋ መስሎ አይታየኝ። ለነገሩ እኔ ራሱ ሻይ አለ፣ ወተት አለ፣ ደግሞ ቡና። እሺ አሁን ቡና እንደጠፋ አስቡትና ምን እናድርግ? እዚህ ቤት ውስጥ ካለ ቡና ቤት ውስጥ ሐሜቱም እኮ አይደምቅ። ጨዋታ ግን መጫወት እንችላለን። ምን አይነት በግጥም መቀላለድ? ኧረ እኔ ግጥም አልችልም። ችግር የለውም እርስ በርስ ለመቀላለድ እንጂ ትልቅ ነገር አይደለም። እሺ እኔ ልጀምር። ምን ነው በቀሉዬ ቤትሽ ባዶ ነው እኮ። እንደው ቡና ቢቀር ምግብ እንኳን የለ። ግጥም ነው የተባልሽው፣ መነባነብ አይደለም። እኔ ላሳይሽ። ቡናውንም ታዩ ምግቡ የሚቅርብሽ። እባክሽ አዋስኩሽን ስራዬን መልሽ። ይህ አንድ የተሰባበረን ስራ አሬ መጣልሻል። እኔማ ቆሻሻ ከምትሸከሚ ብዬ ነው። አሁን ደግሞ እኔ ትላንት ይገርመኛል፣ ዛሬ ደግሞ እንዴ መጣልኝ። የእኔ ተራ እኮ ነው። ቆያ እባክሽ አንዴ ተቀበይ። እንግዲህ ባልሽ የት ሄዶ ነው? የለም እኮ ዛሬ በልተሽው እንዳይሆን አንቺዎች ጉማሬ ጉማሬ መስላ ነው አንቺ የታየችሽ። እሱ የመረጣት አንቺን ያስረሳችሽ ያቺ ጉማሬ ነች ከጅብ ያጋባችሽ። ባሌን ነው ጅብ እንዴ? ባልሽን ካስካሉ ቀመተሽ ነው እንዳይገባሽው። እና ታዲያ ስሚ ያቺ ቢሆንም ዊ ልገጥሚ እንዳይሆን ልጨምርልሽ። ባልሽ ቤት ሆኗል እኮ ሬሳ። እራት እንዳይሆን ተይ ለጅብ ለጥንባንሳ። ልጆችም ለካልሽ ረስቻቸው። 4 ነው 5 ሆኖ ጣልሻቸው። የኔማ ተመስገን አሁን ብቅም አሉ። ያንቺ ዛፍ ስር ሆኖ በዳንቴል ሲጣሉ የኔ ስም ተጠራ ተብለው በቀሉ። ወደ ቅጣታችን ሄሎ ማነ እንግዲህ ምንም ማድረግ አልቻሉም። ሳቁ ውሃውን ታፍቶታል። መጀመሪያ ኩርኩም ነው ሳይ እንዴ እኔ የፈለጋችሁትን እኮ አይደለም አማርጣለሁ እንጂ አመርጥም። ሁለቱንም ነው የምትቀጣው። ሁለቱንም ተመታና ውሃ ትጠጣለህ። እሺ ማን ነው የመታኝ? ሁለታችን አንተ ነው የመታኝ። አይ እኔ ወድሻለሁ። ኧረ ማሪ አንተም ቅሹ ዳበስ ነው ያደረገኝ ግን እና በዛ ጎን ነው ጠጣ አቦ ቪዲዮ እኔውንም አላሳገኝም። አንተ ቪዲዮ እኮ እየሰራህ ነው። ኧረ በቃኝ። አንድ ጉንጭ አለ። ኧረ ጉንጭ ትይዛለህ። በቃኝ። ጉንጭ አለ። በቃኝ ይላል። በቃኝ ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አማታል። ሰው አይደለ እንዴ? ተመልከት። ይሄ ልጆች የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ?
በቃ እየሞከርኩኝ ነው። አትወሽቶጂኛለሽ እኔ ይሽ ደስ እንደዚህ ነው ወንድ ልጅ አስጠላል። በእናታችሁ ኧረ ፍንጥቅ አልሽብኝ አይደል? ከዚህ ቃላ በማንም ቢቃላ የምትጠበቀው በእናታቸው ልጃላቸው ጀመረ የቀድሞ ቪዲዮ ያስቀምጣል። ምንድን ነው? ምን እየሆኑ ነው? ቪዲዮ ነው? ፓፓ ተመችቶኛል። ገብቶካል ግን ገብቶካል። ምንድን ነው? አስረዳኝ። የቀድሞ ፓፓ ያለ አሰፋርነቱ ፓፓ ገባኝ እኮ ያልገባ መስፈርሙ ተከታው አሁን እኔ አንቺ ይችላል ቀይ መጀመሪያ ቀጣ ትመታለህ እንጂ ሁሉ መች ተፈው ታፍታል ዋናው መጥፋት ታፍታል። እዚህ ጋር ፍርጭቃ አላረከም። እስቲ ቆይ ምንድን ነው አዳበስ አቦሽንቴ መጣ ፓፓ ስንት ናቸው ግን ልጆች? የሀገር ናቸው። ወደ ሞላ ታክስ ወዮ ገና ሲና አንተ አፊ ይደክ ስላሴ አምስት ወይ ስድስተኛ ዞር ነው ያለው። አረቦች እኔ ነው እየጀመርኩ እየጨረስኩ እኔ ፕሬዘንት ያላየ እንደ ፊልም ያለው የሚሰጥ ፕሬዘንት ፕሬግን ካላያ እየጀመርኩ ያቆም ሳይመች ደግሞ ይሄ እኮ በጣም ነው የሚመቸኝ። እውነት ማይቆም ወይኔ የስንት ሰው ክራሽ ነው። እግዚአብሔር በጣም ነበር እሱ እንዲሆን ነው የምፈልገው። ራሱ ነው መልኩ መስራ ግን አሁን ግን ከዚህ ሰርቪስ ነው ጋይስ አንዴ ቪዲዮ እናቁም። ሁለቱም ተፍቷል። እኔ ብቻ ነው ያልተፈውት። ስለዚህ ሁለቱንም እቀጣለሁ። ቪዲዮ የሚያስቃል ነበር በሳቁ እኔ ምንም ማድረግ አልችልም። ስለዚህ ሁለቱም ይቀጣሉ። እኔ እኮ አልተፉ አፍንጬ እንደ አፍንጬ የምራታ ነገር አሳጉራለሁ። ማርያም አንተ ብዙ እንደዚህ ወይ ያ በደንብ አልጎዳም። በማርያም አንተ ቦክታዬ በዚህ የተጎዳው አልጎዳም። በማርያም አላህ ምንድነው የሱ የኔ እኮ ጉምን የሱ ቅሽን ማለት ገና መቻል ቅጣቱ ዋው እንደውም አለቀ። የምር ባፍንጬ መቶ እኮ ነው። አሁን ቪዲዮ ምን አስቋችሁ ነው? እኔ ማ ቪዲዮ አስቀምጥ ነው ጀምር ሳይሆን ሲጀምር አንተ ቀጥቶ ማን ይቀር ታጣጣ ይረዳ ምን ሻይ ነው እንዴ? ታጣው ሙሉ ቀጥሎ ብዙ አልጎዳችሁ። እኔ ሽንቴ መጥቶ በጣም ነው ታል በቃ እሺ ይቅርላችሁ በቃ ሌላ ቀን ግን ያበደ ነው እንዳፋ። ሁለተኛ ላይ ካገኘኋችሁ ይከፋ ነው የሚሆነው ቀጣው። እኔ
ቪዲዮ እየሰራን ማለት ነው። የውጭ ሰው አገኘን በቲማቲም ሆረር ፊልም ነው ላይ መች ነካችሁ? 3 ሰው አልፎ እኔ ጋር ነው የመጣው። አረ ጋይስ ፊት ምን እንደሆነ ቲማቲም ይኸው ልብሴ እኔ በዚህ እኮ ነው ሌላ ቀይ ማን ነው የወረወረው? ይኸው እስኪ አንተ ነኝ ናመከት ወጥ ስራ በቃ እዚሁ ሽንኩርት ብቻ ዘጊ ጭራሽ ጋይስ ምንም ማድረግ አንችልም። ያው ቲማቲም ተወርውሮብን ነው እኛ ሎሚ ነው ሴቶች ሲወረወሩ አልቻለም። እንደ ሰርተን መብላት አንችልም እንዴ? ወቀኛ ጎረቤት አሁን ይቅርታ እየጠየቅን ለተፈጠረው ነገር ያው አሁን ቪዲዮአችንን እንቀጥላለን ካቆምንበት ማለት ነው። ዋና ምን ሆነና ነው ማምለጥ አይደል እንዴ? ለወንድም ሲል ደግሞ የከፈለው መስዋዕትነት በጣም ይገርም። ምንሽ እየተንቀሳቀሰ ነው ያለው። ምን ቲቪ ነው? የምን ቲቪ? አሻንጉሊቱ እየተንቀሳቀሰ ነው። እየቃዠሽ ነው እንዴ? ቢያል ምንድን ነው የሚንቀሳቀሰው? ማርያምን እየተንቀሳቀሰ ነበር። ስላስ መጀመሪያ አይተው በመሬት መሬትን መጀመሪያ ሲንቀሳቀስ ነበር ማለት ነው። አይቼው ማለት ነው። ከዛ በኋላ እኔ ነው ብዬ ዝም አልኩኝ። አሁን 2-3 ሲንቀሳቀስ መብራትን አይቼው አረበናሽ ነው ፊልም ተጃጅ ነው እዚህ ጋር ግን ፖሉን የመጡ አረበናሽ እሱን ተሰሽ በላሽ ፊልም አይቼው ማማ ምንድን ነው የሚንቀሳቀሰው? እኔ ያለሽ እንዴት አለሽ? አሻንጉሊቱ ሲንቀሳቀስ እንዴ ያልገባኝ ግን መሬትን አይቼዋለሁ። ነፍስ ዘርቶ ይሆናል። እዚህ ጋር ግን የሚሰጥ ነገር ደስ ይላል። ኧረ ተጃጃልሽን ትተሽ ወደ ተመሰሽ እንቀሳቀሰ ነው ባባ ስላሴ አሻንጉሊት እየተንቀሳቀሰ ነው። ጀርባውን አሻንጉሊት ጀርባውን በኪዳነ ምሕረት ላበላ ቢራውን ቀምሶ ጣዕሙን መለየት ልክ ነው። ልክ ነው። ይሄ ግን ሀበሻ ጊዮርጊስ ቀብራራ ወደ ሰማይ አራ አሁን ሰማይ ላይ ጉም ሰራ ሰማይም ሲሸቱ ምንድነው የሚሸቱ ሲጮሁ ተጣራ ኧረ ውሃ ውስጤ ታንከሩን እኮ እንዴ እኔ አልጠጣሁም። ቅድም ጠጥተናል። እና ተጠጣን 3 ይችላል። ባይዛው በቀን 5 ሊትር ጠጡ ይባላል። እነሱ ግን አይጠጡም። ቅድም አልቀጣቸውም፣ ግን አሁን በግብዴው ነው የምቀጣቸው። አሬ ለጤንነት ይገባል። አይነው ዳት ዛት የታንከር ውሃ ነው። ወይኔ ውስጡ ስንት ነገር ነው ያለው። ቅጣት አይደለም እንደ ጉርጋር ነው። ጋይስ ታይፎይድ እና ታይፎስ ማለት ነው። ወደ ቤት ስገባ ለምደነዋል። አሬን ውሃ ቀይረው ጠጣው አከ በተወደደ ውሃ እና እሷን ሲጀምር ምንድነው
ወዮ ኧረ ምንድን ነው ይሻለኝ? በእናትህ ጠፍታል። አታ ሞቼ ነበረ። ኧረ በስመ አብ ምንድን ነው ዝም ብዬ የምስቀው? በማስቅ ቪዲዮ ኧረ ውሃው ይቅርብንና ኮርክመን እኔ ቅድም እንደዚህ ድንቹ ጋር ካሉ ደስ አንተ ሞቼ ነበር። ምን ይሻላል? ውሃውን ሞቼ ነበር። ማርያም ከሞትክም የፋሚሊ ጨርስ ቪዲዮ የሳጥን እንኳን ታዋጡልናላችሁ። ጠጣ መጀመሪያ ጠጣ እንዴ አንተ እቺ ነበርኩ አረግን ጥቆይ ሲጀመር እናቱኝ ነው አያዛር ለምኳ በደንበስ የምር እኔ እስከ ፉል ወላ እኔ ያስኩ ነው አቦ እያያችሁ እያዛር ነው ሙላን ከደና ሞላኝ ዋው ራሱ አጋሳኝ ዋላን ያሺ ምንድነው የምቀማምሱት? ሙሉ ጠጡ። የምሬ ነው ሙሉ ጠጡ። እና ውሃ አይጣል ቅጣቱስ የውሃው ቅጣቱስ እንዴ አረ ባፍንጫ ወጣ ና እሺ እንትኑ ና በትክክል አፉስ በትክክል ለዚህ ሙሉት የምሬ ነው ሙሉት አድርገስ ማርያም ዛሬ ግን ሞቼ ችግር የለባክ ቤተሰብ ማገዱት ቀድሰል በደም ሙሉ አው እየጠጣው እኮ ነው ውስጥ ተፍታብኝ እኮ ነው ቲ ጋይስ እንዳሙላው አለመስማማት ተፈጥሮ ነው። የቀደሙ ቪዲዮ ላይ ሲጠጣ አይቼው ነው ባይዘው እንዳጠጥ ፌር የምር በፌር ብቻ እኔ የምታወዘው እሺ ተባደ እናመጣለን ልንጨርስ ነው ወይ? ኧረ በፌር እንጫወት። ኧረ እባክህ የምር እኮ በፌር የምር እሱን ጠጣ እንደ በጣም እንትን እያለ ነው። ጠጥቶ ጨረሰው። የምር ይቆንጆ አንተ ቶሎ በል እሺ ቶሎ ጀምር። ሆዲ እንዳላበት አንተ ሄሎ መብራት ኃይል ነው። ይድፋ አቦ እንደ አንተ መቀለጃ ሆኜ ልክት አወከኝ እንዴ በድምጼ ድምጽህን አናፈጣችሁ ጀስ ወደ ውሃው አለ ማለት ሁለቱንም አገኘኋቸው። ይሄን ነው ፈልገው ነው አሁን በሰፊው ነው ጀመር እኔ 3 ብርጭቆ ጠጥቻለሁ። እናንተ በአኒሜሽን አሪፍ አድርገው ሰርቶታል። ያው የሚገርም ነው መራቁ አረ በኩርኩም
ምንድነው? አትሽሽ። መሸሽ አይቻልም። መሸሽ ለጠላትም አልበጀም። ውሃ አንተ በቃ ቀንሰው ማርያምንም አንተ እንትን ባፍንጫዬ እንዴ ያው አላ በጣም እንዴ እንትን እያለ እኮ ነው። በደንብ እንትን አትበል ማርያም ውሃ እያለኝ በቃ እንዴ በቃ ታዛለቡ ያለ ራሱ ጥንት ምንድነው? እሺ ማሪ የምታይ ጌታን እየደከመኝ ነው። በደንብ አልጠጣም ልትለኝ ነው? ጌታን አፌር እየደከመኝ ነው። አታዝቀኝ። አፍን ጥረሽ አስረጋው ፊኒሽ ሳሩን ጦት ነው አቦ በዚህ ነው እኔ በዚህ ነው ተጠጣው በዚህ ነው ተጠጣው ቅዳሜ በቃ የምር በስተክሉ ሰጥቲኩ ዋት አሳቀት ምትፈጥ ጋር እንዳጠፈው ማለት ሄሎ መብራት ኃይል ነው። ይድፋህ አቦ እንደ አንተ መቀለጃ ሆኜ ልክት አወከኝ እንዴ? በድምጼ ድምጽህን ይንሳ። ይሄ ግመል ኮቴ መሰለ ድምጽህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም መብራት ይዞት ነው ያሉት? አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለቴ አጸደ ገነት ያስገባለት። አሚን አሚን ባምላክ። አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸኝ። እኔ እኮ ሰላም ልበላችሁ ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት አምፖል። እሺ ማታ ማታ ስተኛ አጥፍቶ እየተኛው ለሊት ስነሳ በርቶ ነው የሚያገኝ። በእውነት በልስ የምር ጸበሉ ሰደው አምፖሉን። አዎ ጸበሉ ሰደው ታገስኩ አልቻልኩም። ማርያምን ታገስኩ። ምን ላድርግ? እሺ እንዴ ታገስኩ። ማርያምን ይዤው ነበር ማለት ሁለታችሁም ትቀጣላችሁ። ሶስታችን ሶስተኛ ሶስት ላይ ነው። ቪዲዮ አላለቀም። ሶስት ብቻ ይባል ነገር የለም። እኩል ነን። መቀጣጣት የለብንም። አንተ ሞት ማርያምንም ሞታለሁ። ይሄ እንዴ ብርና ሰዋስበላል ቦካን እየቀለድን አዎ ያዝ አብዱላዝ መለስክ። ማን ነው የሚቆረከው? አንተ ዲዳስ መለስክ። ማንም አይቆረከው እንዴ አስቀለሻለሽ። እሺ እንደመጣው አንተ ሁሉ ሰላቱራታ አብራችሁ ተጠመቁ ይለቃችኋል። ነግሬሃለሁ። ድጋሚ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ማንሽን በጣም እያናደደኝ ነው። እኛ መርዳት እንትን አንፈልግም። ፕሊዝ ቲክቶክ ሪሙቭ ዲስ ነገር በእንግሊዝኛ ፊፊ ሪሙቭ ዲስ ቲንግ ፍሮም ማይ ፌስቡክ እሱ ባለ ኢዚ ጀነን ጎትል ይገዝ ተናዛው ማርያምን እቺ ፊዮና የምትባለች ማለት ነው። ምንም አታርፍም እንዴ ከውቀት ነፃ እንዴ ፊቷ ሳይቀናበርም እንደዛው ነው ሲጀምር እንትን ፊል ምን ነው ጊፍት የሰጣት እንጂ እንደዛው ነው። እሺ ባይዛው እንግሊዘኛ በጣም ነው ድድው ነው አንዳንድ ነው ምንድሽ ሰው ነው ጎ ነው አንተ ዘብ እንዳታር አንተም እኮ ያለ ፊልተር እንደዛ
ሁላችንም ፊልተር አይደለም እኮ ባይዛው አይደለም ያ ቲክቶክ እንደ ፊልተር ነው ትላለች ማለኛም ጎበዝ ነች። አንተ እንዳልከው አላለች እሱ እንዳለው ራትም ያስፈልጋል። በቃ አንተ ከኔ ሰደብከኝ ሰደብከኝ ያባልጅ እንደው አትነንም አታመጪም ምን አላታም እሺ ምን እንደማላመጣ አሳያለሁ የማልጅ እንደው እንኳን ተቀማንተ ሌባ ምንም አይመጣም ሰላቢ አባትሽም ምንም አይመጡ ማንንም አልሰማም A few moments later እና ይገርምሻል አንተ ትልቅ ሰው አይደል ማን ስለ ስራ ዲሞ ልጅ በማሰማም አራት ደውልላት ሽታው ደግሞ ሄሎ ትርሲት ተዘዝቻለሁ ቢያንስ ድምፁ ራሱ አሪፍ ላይ ግፋታ ነው ማለት ድምፁ ራሱ ይልኝ እሺ ተመላላች ሰራተኛ ደላላ ነው አንተ ነህ እኔ ነኝ ቤት ሰራተኛ ምን ትችላለሽ እኔ ማልችለው የለም ምን ትቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ እችላለሁ በመላጣው ማለት ነው ያለ ዘይትስ መላጣ ብሎ እችላለሁ ነው እንዴ ከሆነ ያለ ደሞዝ መስራትስ ቴስታ ማለት ነበር እንዴ ስለነኝ እኮ ነው ኢሳያስ ማሞ ጠፍተሃል በሰላም ነው ወይ የጠፋበት ምክንያት ንገራችሁ እስቲ ነገሩ ጠፋ አልጠፋ ዋናው እኮ እኛ ነው የምናስፈልገው አይደል ካለን አለ ያው ግን እስቲ ንገረን ሲጠፋበት ነው በርግጥ ደግሞ ጠፍቶ እኮ ሲመጣ ራሱ ማለት ነው አመጣጡ ትክክለሽ ግን ይንገረን ስለጠፋበት ግን መጀመሪያ ነገራችሁ ይኸውልህ ቢጠፋ ራሱ እኮ ማለት ነው እኔ ነግሬያለሁ ና ወለት አትግቢ ና እንገራቸው ለምን እንደጠፋው ባቁም ነገራቸው በርግጥ የራሱ ጉዳይ ነው ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች መንግስት ቀይ ባህርን ትቶ ፍናንን ያስመልስ ፍናን የኔ ናት የኛ ናት እሺ ፍናን የኛ ናት አርቲስት የህዝብ ነው ሁለት እስከምትወልጂ ተስፋ አልቆርጥም በቃ እናንተ ቁርጡ ያው ነገር ነው ምር እናንተ ምን ታስባላችሁ ፍናኔ እናንተ ናት ቢሳለሽ የምር ነው ፍናንን የምር በጣም ብዙ ሰው ቲክቶክ ላይ ብዙ ሰው እንደዚህ እያወራ የምር እንደ ሀገር ነው የሚወዷት ለዚህ የሚያደርሱ ወጥቁ ይላል አረባይ ምንድነው ከዚህ በላይ ምንድነው ሚስቴ ታብራለች ማንም አይደርሳትም የምር አርቲስት ሆነሽ ምናምን አይደል አይነ ድንግል ተሰብስበው የምር ነው ፊቷ ምንም የሚገርም ከታች አለ እዚህ ሁሉንም ፓስወርዶች በአዲስ ይቀየሩልኝ ነው የምትለው? አዎ ቀይርሽ። አዲሱን ፓስወርድ ምን እንበለው? ጠላ። ኧረ በስመ አብ የማይሆንም ሌላ ቀይር። ግን እኮ እሱን መቼም ስለማረሰው ነው። መቼም አይሆንም አረሰው። ያው ብዙ ካልጠጣው ማለት ነው። ያኔ በጣም ነው መረሰው እረሳለሁ። እሺ የሚስትህ ስም ማን ነው? ወው የሚስቴን ስም ካፋውጣ ምን አገባት እኮ ልረዳው እየሞከርኩ እኮ ነው። እሺ የምትወደው ቃል ካለ ንገረኝ። ጠላ አይሆንም አልኩህ እኮ። የምትወደው ምግብሽ? የጠላ ጀላቲ። ወይኔ እሺ የምትወደው ከለር ምንድን ነው? የጠላ ከለር ምን ነበር? እሺ የምትወደው ሙዚቃ? የሆነ ዘፈን ነበረ የገቢ ምንጫችን ጠላ የገቢ ምንጫችን ጠላ። ይሄ አይሆንም። ከስራ መባረር ነው። ከጠላውጣ ሰውዬ። እሺ የምትወደው አባባል ካለ? አለኝ ምን ነበር? ጋና አለኝ በሰማይ ጠላዋንም አለ። እሺ በቃ ፓስወርድህ በቃ ጠላ ወደ ኋላ ተገልብጦ ይሁንሽ። ጠላጠ ከሰው እንዳልሞተለት ሰው ነው ግን ጨርሰናል። የዛሬ ቪዲዮአችንን ይሄን ይመስላል። የዛሬ ቪዲዮአችን ተዝናንታችኋል ብለን እናስባለን እና በእኔ መንጋጋ ተዝናናችሁ። አዲስ እንደመሆናችን መጣል ያው ማስተካከል ያሉብን ነገሮች ካሉ ማስተካከያ ንገሩን። እንዲሁም ደግሞ የቅጣት አይነቶች አሪፍ የምትሏቸውን የቅጣት አይነቶች ንገሩ። እኛ አዲስ ጀማሪ ነው ሶ ከዚህ በኋላ አሪፍ ቪዲዮ ለማምጣት እንሞክራለን። እናንተ ግን ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ
እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡ። እናመሰግናለን። ይበቃል። ቴንኪው